አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? የቲማ ዩቲዩብ ተከታታይ ሁሉ ሰላም ሁሉ አማን ከኔ ጋር አልሐምዱሊላህ። ክርስቲያን ወገኖቼ ሰላም ብያለሁ። ያው ቪዲዮ ቶሎ አልለቅም አይመቸኝም። ባለኝ አጋጣሚ ነው የምለቀው እና ቤተሰብ እንደኔ ማን ነው መዳም የረገመችው? በቃ ስልክ የሚባል ማለት ነው። አሁን የምቀረጥበት ስልኬ ብቻ ነው ደነኛው ማለት ነው። በቃ ይሰበራል። በየወሩ ደሞዝ ሲመጣ ገዛለሁ። ይሰበራል። በቃ እኔ ምን እንደሆነ አላውቅም፣ ግን ሳስበው አንዳንዴ መዳም ስደውል እልኳን ሳላስጨርስ አላነሳላት። ለዛ ነው መሰለኝ ስልክሽ ስብር ይበል ብላ ረግማኛለች መሰለኝ። በየወሩ በቃ መቀየር ነው። ስልክ ላሳያችሁ ስንት ስልክ እንደተሰበረ። ይሄ አንድ ስልክ በሉ፣ ይሄ ሁለት፣ ይሄ ከጥቅም ውጭ፣ ይሄ ለራሱ ተሰብሯል። ሶስት፣ ይሄ ራሱ ተሰብሯል። በቃ መቀየር ስልክ መግዛት ነው የኔ ስራ። አራተኛ ተመልክቱት። ይሄ ሬድሚ ጥሩ ነው ብለውኝ ገዝቼ ይሄም ተሰበረ። አይፎን ጥሩ ነው አሉኝ፣ አይፎን ገዛው ተሰበረ። ይሄ ሳምሰንግ ተሰበረ። ይሄ እንዳለ በየወሩ ነው። ሰው መኪና ይገዛል፣ ቤት ይገዛል። እኔ ስልክ መግዛት ሆኗል ስራዬ። ይሄው አይ የተሰባበረ ስልክ አሁን በቃ አይኔ እያየ ዚባላ ለከት ነው። እውት ይውሉ ተሰባብሮ ቢስሚላህ። ስልክ አይበርክትልሽ ብሎ የረገመኝ ሰው አለ መሰለኝ። ይኸው መዳም ናት፣ ማንም አይረግመኝም። መዳም ናት ስልክ ስለማያነሳለ ይኸው ይውሉ ተሰባበረ። በቃ አሁን አይኔ እያየ ዚባላ ለከት ነው። ምንም ማድረግ አልችልም። ምንም ፋይል ምን እጄ ወይ የሚይዘው ይፈራኛል መሰለኝ። ከት ይላል እንዳለ ይሄው ሁሉ እዚህ በኋላ ልከት በቃ ምንም ማድረግ አይቻልም። ቤተሰብ አሁን የመቀረጽባት ስልክ የብቻ ናት። በቀዳል በየወሩ መግዛት ነው ስራዬ። ሲጠቁሙ የማይሰበር ስልክ ካለ ኮሜንት ላይ ያስቀምጡልኝ እንድገዛ ማለት ነው። አለበለዛ በየወሩ መስበር ሆኗል ስራዬ። ተመልከቱ ሲያጀማ ይሄ ሁሉ ስልክ ሱቅ ወስጄ እንኳን ግዢ ብላችሁ አንገዛም አሉ። ይሄ ከጥቅም ውጭ ሆኗል፣ መግዛት አይቻልም፣ ገዝተን መሸጥ አንችልም አሉኝ። አይኔ ያየስ ቆሻሻ መጨመር ነው በቃ ያለሽ ስልኬ። አሁን እንግዲህ ይቺ መቀርጽባትና ይቺ ናት። ሌላው እንዳለ ስብርብር ብሎ ከጥቅም ውጭ የሆነ ነው። እንደኔ መዳማችሁ አትርገማችሁ፣ ስልካችሁ እንዳይሰበር ማለት ነው። ስልክ መዳም ስትደውል ቶሎ አሱ፣ አለበለዚያ እንደኔ ስልካችሁ ስብርብር ነው የሚለው። እንደኔ ስልካችሁ ስብርብር። አሁን ቁም ሳጥን አስቀምጬ ዛሬ ልጥለው ብዬ ወሰንኩ። የሞተ ነገር ባስቀምጠው አይጠቅመኝ ብዬ ዛሬ ልጥለው ወስኜ እስቲ ለጓደኞቼ ላሳያቸው ጉዴን ብዬ ነው እየሰራሁ ያለሁት ማለት ነው። ይህ ሁሉ በቃ እንዳለ እዚህ በኋላ ቁራሌው ማን ይገዛኛል? አሁን ቁራሌው ብለው ማንም አይገዛኝም። ኻላስ ያለው አማራጭ ቆሻሻ መጨመር ነው። አሁን መዳም እግር ላይ ወድቄ ይቅርታ ስልክ አልበረክትልኝ ብሎኛል እና ስደውይ ተሽቀዳድሜ አነሳለሁ ብዬ ይቅርታ ጠይቃታለሁ። እሱ ይሄንን መሞከር ያለብኝ ይሄንን ነው እንጂ ሌላም አለ። ቁም ሳጥን ውስጥ እንደው ሌላም አለ። ሀገር ጉድ ይላል ብዬ ነው እንጂ ሌላም የተሰበረ አለ
እና ስልክ ምንም አይበረክትልኝም። በቃ ደሞዜ ሁሉ ያለቀው በስልክ ነው ብላችሁ አታምኑኝ። ስልክ እየሰበርኩ ነው። እንደው በቃ እንዴት አድርጌ እንደማስቀምጠው አላውቅም። ገና ያዝ ሳድርገው ነው ስብር የሚለው። ብስሚላ እና ቤተሰብ የዛሬው ቪዲዮ ይሄን ይመስላል። ስልክ አይሰበርብሽ ብላችሁ ዱአ አድርጉልኝ ውዶቼ። የሚገዛም ካለ ደውሉልኝ፣ እሸጣለሁ። የተሰበረ ስልክ እሸጣለሁ። የተሰበረ ስልክ እሸጣለሁ። አይፎን 7 ናት እንጂ ምንም ማድረግ አይቻልም። እኔ ውድ በቃ ከቤት ቁም ሳጥን ባስቀምጣቸው ሳየው ሁልጊዜ ሳየው መናደድ ሆነ። በቃ አሁን እዚህ ቆሻሻ ጨምሬ ልገላገል ብዬ ነው አሁን ዛሬ ወስኛለሁ። ሁልጊዜ ቁም ሳጥን አስቀምጬ ሁልጊዜ ሳየው መናደድ ሆነ በቃ። ስለዚህ አይኑ ቆሻሻ ልጨምራቸው። ይውስ ማሰላማ በሉት። ቆሻሻ ልጨምር ምንም ማድረግ አልችልም። እና ውዶቼ ይሄን ይመስላል የኔ ነገር። ስልክ መስበር ሆኗል ስራዬ። እዚህ ሁሉ የወጣበት ብር ቢሰበሰብ እኮ መኪና ይገዛ ነበር ኢትዮጵያ ሄዶ። እና ይሄን ይመስላል። ስልክ ምንም አይበረክትልኝም። ምን እንደሆነ አላውቅም። ሁልጊዜ ይሰበራል፣ እገዛለሁ። ደሞዜን የምጨርሰው በስልክ ነው ማለት ይቻላል። ቢያንስ አንድ ስልክ ወይ 4 ወር ወይ 3 ወር ቢይዘው ነው። አለበለዚያ ይሰበራል፣ ያመልጠኛል። እንደገና ልጅም ስለሚይዝ ልጁ የሆነ ነገር ሲያናድደው አንስቶ ይወረውረዋል፣ ይሰበራል። በዛ ምክንያት በቃ ልጅ የሚይዝ ሰው በቃ ያውቀዋል፣ ሁሉን ነገር ያውቀዋል። ልጆች የአረቦች ልጆች እንኳን ስልክ አይምሮ ነው የሚያበላሹት ማለት ነው። አይምሮአችንን ነው የሚያበላሹት እንኳን ስልክ ቀርቶ ማለት ነው። እና ሀተ ቻርጅ ላይ አርጌው እንኳን ካገኘው እኔ ለመበቀል ነው መሰል አንስቶ ይወረውረዋል። እንደዚህ ነው የሚወረውረው፣ እኔን ለመበቀል ልጁ ማለት ነው የሚይዘው ልጅና ለሴትዮ ነግራታለሁ። ግን ማፊ ፋይዳ ምንም ለምን ሰበርክ ብላ ዝም ነው የምትለው። ነው ውስጧን እኮ ደስ ይላል ይለዋል እንኳን ሰበርክላት እያለች ማለት ነው። አረቦች እንደዛ ደስ ይላቸዋል ልጆቻቸው ሲያጠፉ፣ ምንም ነገር ሲሰብሩ ደስ ይላቸዋል። እና ውዶቼ ምርር ብሎኝ እንደውም ስልክ አልይዝም እያልኩበት ቀን አለኝ፣ እየሰበሩብኝ ማለት ነው። እና እንግዲህ እገዛልሻለሁ ትለኛለች። ወላ እገዛልሻለሁ ትላለች ሴትዮዋ። ግን የለም አገዛም፣ ይረሳል። ወር ሲደርስ ድረስ ደሞዟ ሲወርድ ድረስ ይረሳና ትረሳዋለች። ደግሞ ሌላ ሲደግም የባለፈውንም ጨምሬ እገዛልሻለሁ ትላለች። ግን የለም አትገዛም። ውሸት ወሬ ብቻ። እንግዲህ ቤተሰብ እና ትርፉ የኔ ኪሳራ ነው በቃ። እና ውዶቼ ላይክ ሰብስክራይብ ማድረግ እንዳትረሱ። የዛሬው ቪዲዮ ይሄን ይመስላል። ያኔ ዛሬ እቃዬን ቁም ሳጥን እያስተካከልኩ ነበር። እንዳጋጣሚ የሁሉ ስልክ ተሰብሮ አገኘሁት እና ለምን ለጓደኞቼ አላሳያቸውም ብዬ ነው። እሺ እንዳለ ተሰብሮ
ቁጭ ብሏል ቁም ሳጥን። ረስቼው ነበር እንደው ዛሬ ልብስ እያስተካከልኩ ነበርና ዛሬ ነው ያገኘሁት። የሁሉ ስልክ ማሻአላህ የሚባለው አስተግፍሩላህ። የሁሉ ስልክ ተሰብሮ ነው እያስተካከልኩ ነበር ዛሬ አግኝቼ። አሁን ወደዚህ በኋላ ቢሰራም ምንም ፋይዳ የለውም። ተሰርቶ ለራሱ አንድ ቀንም አያዝም። ካመለጠ ከእጅ ይሰበራል። የሚሰሩ ዝም ብለው ጠገና አድርገው ይሰጣሉ። ሀላስ እና ይሄን ይመስል ነበር ውዶቼ። መልካም ጊዜ ይሁንላችሁ። በያላችሁ በሰላም ሆኖ ላይክ ሰብስክራይብ እንዳትረሱ። ባይ ባይ። ባይ ባይ በሏች። ቻው በላስ በቃ የመጨረሻ